ለኤአይ ጀማሪም ሆናችሁ ከዚህ በፊት ተጠቅማችሁ የምታውቁ ሰዎች ይህንን ቪዲዮ በደንብ እንዲጠቅማችሁ አድርጌ አዘጋጅቼላችኋለሁ። ቪዲዮውን በ5 ዋና ዋና ክፍሎች ያዘጋጀሁላችሁ ሲሆን ሁሉንም በትክክል መከታተል ከቻላችሁ ባለሙያ ከሚባሉ ተጠቃሚዎች ተርታ በመሰለፍ ጉግል ጄሚናይም ጨምሮ ማንኛውንም ኤአይ ሲስተሞች በብቃት መጠቀምና እንዴት ለራሳችሁ ጥቅም ማዋል እንዳለባችሁ ትማሩበታላችሁ። ታዲያ ይህንን ቪዲዮ ላይክ በማድረግ ጀምራችሁ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ለሌሎችም ይሄ መረጃ እንዲደርስ ብታደርጉ ጥሩ ነው ብዬ አስባለሁ። ከቅርብ ጊዜያት ወዲህ በተለይ ደግሞ ቻትጂፒቲ ከተለቀቀ በኋላ ኤአይ የሚሉ ድምጾችና ጽሁፎች በየቦታው መታየት ጀምሯል። አሁን ደግሞ ብዙ ሰዎች ኤአይ ስራችንን ሊቀማን ነው ወደሚለው ስጋትም እየተሸጋገሩ መጥቷል። ግን እስቲ መጀመሪያ ኤአይ ምንድን ነው የምለውን ነገር እኔ ያው ብዙዎቻችሁ እንደምታውቁት ኤአይ ማለት ሰው ሰራሽ አስተውሎት ማለት ነው። ኮምፒውተሮች እንደ ሰው መማር፣ መረዳትና ችግሮችን መፍታት እንዲችሉ የሚያደርግ የቴክኖሎጂ ዘርፍ ነው። ባጭሩ እንግዲህ እኛ የምንሰጣቸውን መረጃዎችን በመተንተን የተወሳሰቡ ስራዎችን በፍጥነትና በብልሃት እንዲያከናውኑ ተደርጎ የተሰሩ የሶፍትዌር ፕሮግራሞች ናቸው። ከዚህ ጋር ተያይዞ ያለው ነገር ምንድነው? የተፈጥሮ አስተውሎት ነው። ይህ ማለት ናቹራል ኢንቴሊጀንስ ማለት ነው። ይህም እንግዲህ በህሊና በስሜትና በተሞክሮ ላይ የተመሰረተ ባዮሎጂካዊ ብቃት ሲሆን ኤአይ ግን መረጃን በፍጥነትና በስሌት ላይ በመመስረት ስራዎችን የሚያቀላጥፍ ቴክኖሎጂ ነው ማለት ነው። የሰው ልጅ አስተውሎት የሚገነባው በአንጎል ውስጥ በሚገኙ በቢሊዮን በሚቆጠሩ የነርቭ ሴሎች ወይም ደግሞ ኒውሮንስ በመካከል በሚፈጠር ባዮሎጂካዊ ትስስር ሲሆን ይህም እንግዲህ በልምድና በአካባቢን በመረዳት እውቀትን የማዳበር ሂደት ወይም ደግሞ ፕሮሰስ ነው ማለት ነው። እንግዲህ ይህ ኤአይ የሚባለው ነገር እነዚህን የልምድና የእውቀትን ማዳበር ሂደት ኦር ፕሮሰስ ውስጥ አለማለፉ ኤአይ ወይም ደግሞ አርቲፊሻል ኢንተለጀንስ አስብሎታል ማለት ነው። ኤአይ አስተውሎትን የሚያገኘው የሰውን አንጎል አሰራር በሚመስሉ የሂሳብ ሞዴሎች ወይም ሰው ሰራሽ የነርቭ መረቦች አርቲፊሻል ኒውራል ኔትወርክስ አማካኝነት ሲሆን ይህም ግዙፍ መረጃዎችን በስሌት በመተንተን በመረጃዎች መካከል ያለውን ልዩነትና ሪሌሽንሺፕ እንዲለይ የሚያደርግ ነው ማለት ነው። እስቲ ኤአይ እንዴት እንደሚሰራ ባጭሩ ለመግለጽ ያክል ኤአይ እጅግ ግዙፍ የሆኑ መረጃዎችን ወይም ደግሞ ቢግ ዳታ የሚባሉት ማለት ነው ወደ ሰው ሰራሽ የነርቭ መረቦች በማስገባት በነገሮች መካከል ያለውን ስውር ግንኙነቶችና ፓተርኖችን በቀጥተኛ ፍጥነት እንዲለይ ያስችለዋል። ታዲያ እነዚህም ፕሪዲክሽኖችን መሰረት በማድረግ ቀደም ብሎ ካያቸው መረጃዎች ጋር የሚመሳሰሉ አዳዲስ ሁኔታዎች ሲገጥሙት ውጤቱ ምን ሊሆን እንደሚችል በከፍተኛ ትክክለኝነት ኦር አኩሬሲ ፕሪዲክት ያደርጋል ማለት ነው። ከዚህ ጋር ተያይዞ ሁለት ዋና ዋና የሚባሉ የኤአይ አይነቶችን ልጥቀስላችሁ። አንደኛው ናሮ ኤአይ የሚባለው ነው። ናሮ ኤአይ ለአንድ ለተወሰነ ስራ ብቻ ለምሳሌ ለትራንስሌሽን ሊሆን ይችላል፣ ልክ እንደ ጉግል ትራንስሌት ማለት ነው፣ ተለይቶ የተሰራና ከዚያ ውጭ ሌላ ነገር ማድረግ የማይችል የኤአይ አይነት ነው። ትሬን ለተደረገበት ዓላማ ብቻ የሚውል ኤአይ አይነት ነው ማለት ነው። ሁለተኛው ደግሞ ጀነራል ኤአይ የሚባለው ነው። ጀነራል ኤአይ ግን እንደ ሰው ልጅ በማንኛውም መስክ የማሰብና አዳዲስ ነገሮችን የመማር አቅም ያለው ሲሆን አሁን ባለው ሁኔታ በሪሰርች ደረጃ እንጂ ሪል ወርልድ ላይ ወጥቶ የምናየውና የምናገኘው የኤአይ ሲስተም አይደለም ማለት ነው። እሺ ለምንድን ነው ኤአይ መማር ያስፈልገን? እንደምታውቁት እንግዲህ ዓለማችን በከፍተኛ ፍጥነት እየተቀየረች ነው። ይህ ኤአይ ደግሞ ዓለማችን በከፍተኛ ፍጥነት እየቀየሩ ካሉ ቴክኖሎጂ ውስጥ ዋነኛው ነው ማለት እንችላለን። ይህ እንግዲህ ትልቅ እድልም ትልቅ ስጋትም ነው። ዛሬ ትንሽ ጊዜ የመደባችሁለት አትሊስት ቤዚክ የሚባሉ ነገሮችን ካላወቃችሁ ነገ ፉክክሩ የሚሆነው ኤአይን ኤፌክቲቭሊ መጠቀም በሚችሉና በማይችሉ ሰዎች መካከል ነው የሚሆነው። እንግዲህ በዚህ ቪዲዮ የምናየው ካሉት በጣም ታዋቂ ከሆኑ ኤአይ ሲስተሞች ውስጥ የጉግል ጄሚናይን በተመለከተ ነው። ጄሚናይ በዓለማችን ትልቁ የቴክኖሎጂ ካምፓኒ በሆነው በጉግል የተሰራ በጣም ምርጥና አስደናቂ የኤአይ ሲስተም ፕሮግራም ነው። እዚች ጋር ግን አንዳንድ ሰዎች መሳሳታቸው ጉግል ሰርች እና ጉግል ጄሚናይ ልዩነቱን ኮንፊውዝ ሲደረጉ አይቻለሁ። ጉግል ሰርችን መረጃው ያለበትን ሊንክ ኦር ደግሞ አድራሻ የምንሰጣችሁ መረጃውን አንብባችሁ መረዳት ኃላፊነቱ የእናንተ ነው። በሌላ መልኩ ግን ጉግል ጄሚናይ መረጃውን አንብቦ አቀናይቶና አጠቃሎ መልሱን ይሰጣችሁ፣ እናንተ ማንበብ አይጠበቅባችሁ ማለት ነው። እሺ ለዚህ ቱቶሪያል ለምንድን ነው ጉግል ጄሚናይን ያዘጋጀውላችሁ? ብዙ የኤአይ አይነቶች ቢኖሩም ለኛ ለኢትዮጵያውያን በሶስት ዋና ዋና ምክንያቶችን ጉግል ጄሚናይን ላሳያችሁ አስቤያለሁ። የመጀመሪያው ነገር ከማንኛውም ኤአይ በተሻለ መልኩ የሀገራችን ቋንቋ በተለይ ደግሞ አማርኛን ኦልሞስት ለፐርፌክሽን በቀረበ መልኩ በትክክልና በጣም ምርጥ በሆነ መልኩ ማቅረብና ማስተናገድ መቻሉ ነው። ሁለተኛው ደግሞ ካልቸራል አንደርስታንዲንግ ነው። ጄሚናይ ስለ ኢትዮጵያ ታሪክ፣ ባህል፣ ወግና አለባበስ የምግብ ስነስርዓቶችን ጨምሮ በጣም ብዙ ነገሮችን ማወቅ ችሏል። ይህም እንግዲህ የሚሆነው ብዙዎቻችን እንደምታውቁት ጉግልን ነው ለሰርች የምንጠቀመው። ለጉግል ብዙ ዳታ ፊድ እናደርጋለን። ከዛ ዳታ ደግሞ ተነስቶ በጣም ብዙ ነገር ተምሯል ማለት ነው። ሶስተኛው ነገር ፍሪ ጉግል ፕሮዳክቶችን መጠቀማችን ነው። ሁላችንም በሚባል ደረጃ ከጉግል ፕሮዳክቶች ቢያንስ አንዱ መጠቀማችን የማይቀር ነው። ስለዚህ በዚህ ቪዲዮ ምንም እንኳን ጄሚናይ ላይ ፎከስ ብናደርግም በዚህ ቪዲዮ የምታገኙ እውቀት ሌሎች ኤአይ ሲስተሞች መጠቀምን ያስችላቸዋል ማለት ነው። ወደ ጄሚናይ ኢንተርፌስ ልውሰዳችሁ። መጀመሪያ የምታደርጉት ወደ ብሮዘራችሁ ትሄዱና gemini.google.com ብላችሁ ትገባላችሁ። ይህ አንደኛው የመግቢያ መንገድ ነው። ይማል ቀጥታ ወደ ጄሚናይ ዌብ አፕሊኬሽን ወስዳችኋል ማለት ነው። ጄሚናይን በሁለት መንገድ አክሰስ ማድረግ እንችላለን። አንደኛው በዌብሳይት ሆኖ፣ ሁለተኛው ደግሞ በሞባይል አፕሊኬሽናችን ላይ ከፕሌይ ስቶር ላይ ዳውንሎድ አድርገን የምንጠቀመው ማለት ነው። እዚህ ጋር ለማስታወስ ያክል ጉግል ጄሚናይ አንድሮይድ ለምትጠቀሙ ኢትዮጵያ ውስጥ እስካሁን አቬለብል አልሆነም በኦፊሻል መንገድ። በሌላ ቪዲዮ እሱን እንዴት እንደምትበጣም ጥሩ ፊቸሮች አሉ። በሌላ ቪዲዮ ዲቴይሉ እንድሰራላችሁ ከፈለጋችሁ
ኮመንት ላይ ያሳውቁኝ። ቪዲዮውን ደግሞ ሼር እያደረጋችሁ መመልከታችሁን አትርሱ። ሌላኛው መንገድ ደግሞ ልክ አዲስ ታብ ስትከቱ ጉግል ጄሚናይ ክሮም ላይ በአዲስ አካውንት ገብታችሁ ከሆነ እዚች ዶቶች ላይ ክሬት ታደርጉና ወደ ታች ወረድ ስትሉ እዚች ከጄሚናይ የምትል አለች ጄሚናይ ፊቸር። እዚች ላይም ክሊክ አድርጋችሁ መግባት ትችላላችሁ። ቀጥታ ወደዛ ይወስዳችኋል ማለት ነው። እንግዲህ ይህንን ለመጠቀም የሚያስፈልጋችሁ የጂሜል አካውንት ነው። ጂሜል አካውንት ሊኖራችሁ ይገባል። እዚህ ላይ ገብታችሁ መጀመሪያ የምናገኘው ይሄኛው ዳሽቦርድ ላይ የቻት ቦት ነው የምናገኘው ማለት ነው። ስለዚህ በዚህ ቻት ቦት ውስጥ ጥያቄ የምንጠይቅበት ቦክስ አለ። ሌሎች በጣም ጥሩ ፈንክሽናል ኤሪያዎች አሉ። ሃይ ሌቭል የሆኑ ደግሞ እዚህ ጋር ልንጠቀምባቸው የምንችላቸው ፈንክሽናሎች እዚህ ጋር እየታዩ ይገኛሉ። ማድረግ የምንችላቸው በዋነኝነት ቻት ማድረጊያ ነው። እዚህ ጋር ሀውቱ ምናምን ብለን ጥያቄዎች የምንጠይቅበት ነው ማለት ነው። ሌላው ደግሞ ኢሜጆችን ጀኔሬት ማድረግ ከፈለገን እዚህ ጋር ክሬት ኢሜጅ የምትላለች። ሚውዚካን ጀኔሬት ማድረግ ጀምሯል ጉግል ጄሚናይ። ሙዚክ ክሬት ማድረግ ከፈለጋችሁ እዚህ ክሬት ሙዚክ ትላላችሁ። እዚህ ጋር ቴምፕሌቶችን የራሱን ቴምፕሌቶች ደግሞ እንዲሰጣችሁ ከፈለጋችሁ ለምሳሌ ራይት ስፓይሲ ኮሜዲ ቢት አባት ፔት ፒፕ የሚለውን ቴምፕሌቶችን ዲዛይን ያደርግላችኋል። እናንተ መቀየር ትችላላችሁ። እስቲ ከዛ በመነሳት እንትኖችን መጠቀም ትችላላችሁ። ሄልፕ ሚ ለርን ይሄ ለመማር ደግሞ ትምህርት ላይ ፎከስ ያደረገ ነገሮች መጠቀም ከፈለጋችሁ እዚህኛው ክሊክ ታደርጋላችሁ። የምትፈልጉትን ነገር ትጽፉላታላችሁ። እነዚህ ቴምፕሌቶች ናቸው። ቡስት ማይዲ የሚሉ እንትንም አለ። ከዚህ ጋር ተያይዞ እናንተ ሊጠቅማችሁ የሚችሉትን ሪኮሜንዴሽኖችን ይሰጣል ማለት ነው። ኢቨን እናንተ ስቲል መጠቀም ትችላላችሁ ማለት ነው። ሌላ ልነግራችሁ የሚፈልገው ጉግል ጄሚናይ 3 ዋና ሞዴሎች አሉት። ሞዴል የሚባለው ማለት ነው ፋስት፣ ቲንኪንግ እና ፕሮ የሚባል አይነት ሞዴሎች አሉት። ፋስት ማለት ጥያቄዎቹን ቶሎ መልስ እንዲሰጠን ያስችላል። የምንጠይቀው ነገር ብዙም ቲንኪንግ ሳይገባ በተለይ ደግሞ ብሬንስቶርም ለማድረግ እና ቀላል የሆኑ ነገሮችን ቶሎ ለማግኘት የሚያስችለን ነው። ሌላው ነው ቲንኪንግ የሚባለው ቨርዥን ላይ ነው ወር ደግሞ ሞዴል ላይ ነው። ቲንኪንግ ምንድነው? ኮምፕሌክስ የሆኑ ፕሮብሌሞችን ሶልቭ የምናደርግበት ነው። ስቴፕ ባይ ስቴፕ ቲንክ እያደረገ ሎጂካል ሪዝኒንጎቹን እያስተሳሰረ የተሻለ መልስ ለማግኘት የምንጠቀምበት ነው ማለት ነው። ሶስተኛው አይነት ፕሮ የሚባለው ነው። አድቫንስድ የሆነው የማትማቲካል ካልኩሌሽን እና ከኮዲንግ ጋር የተያያዙትን ብዙ ቼኖችን ቶት ማድረግ የሚያስፈልግበትን በደንብ አስቦ ትክክለኛ መልስ እንዲሰጠን የሚያደርገው ነው ማለት ነው። ፋስት የሚባለው ነፃ ነው። ኦልሞስት አንሊሚትድ መጠቀም ትችላላችሁ። ፕሮም ቲንኪንግም የሰብስክሪፕሽን አበል ካልሆናችሁ አንሊሚትድ መጠቀማችሁ ማለት ነው። ግን ለአሁን ለእኛ ለመጠቀም ፋስት ራሱ በጣም በቂ ነው። ከዛ ኮምፕሌክስ የሆነ ነገሮችን ከፈለግን ደግሞ ቲንኪንግ ላይ ወይም ደግሞ ፕሮ ላይ እያደረግን መጠቀም እንችላለን ማለት ነው። ይህ የሞዴል አይነቶቹ ናቸው። በጣም ኩዊክ አንሰር ከፈለግን ፋስት ነው። ያሰብበትና ሪዝኒንግ የሚያስፈልገው መልስ ከፈለግን ቲንኪንግ ሞዴል ላይ እናደርጋለን። በዚህ መልኩ መጠቀም ትችላላችሁ ማለት ነው። ሌላው በጣም አሪፉ የጉግል ጄሚናይ ፊቸር ፋይሎችን ነው። ፋይሎችን አታች አድርገንለት ከዛ የነዛን ፋይል ላይ የምንፈልገውን ጥያቄ የምንጠይቅበት ነው ማለት ነው የሚሆነው። እዚች ጋር አድ የምትል አይከን አለች። እሷ ላይ አድ ፋይልስ ትላለች። እሷን ክሊክ በማድረግ የፈለግነው ፒዲኤፍ ሊሆን ይችላል፣ ኢሜጅ ሊሆን ይችላል። እሱን አስገብተንለት ለምሳሌ የሆነ ፋይል አታች እናደርግለትና ያንን ፋይል ሰማራይዝ እንዲያደርግልን እንጠይቀው እንችላለን። ኢሜጅም ደግሞ አታች አፕሎድ አድርገንለት ኢሜጁን ምንድነው ስለዛ ኢሜጅ ዲስክሪፕሽን ስጠኝ ወይ ደግሞ እዚህ ጋር ምንድነው ብለን የፈለግነውን ጥያቄ መጠየቅ እንችላለን ማለት ነው። ከዛ በተጨማሪ ደግሞ ፎቶስ ከጉግል ድራይቫችንም ቅድም ላልኳቸው ሊንክ ስለሚሆን እያስገባን ከዛ ያንን አናላይዝ ማድረግ ይችላል ማለት ነው። ሌላው ደግሞ እዚህ ጋር በድምጽ ማዘዝ የሚቻልበት ነው። እዚች ጋር በድምጽ ማዘዝ እንችላለን ማይክሮፎን በመጠቀም ማለት ነው። ማይክሮፎን እየተናገረን ጥያቄዎቻችንን መስጠት እንችላለን ማለት ነው። በጣም ደስ የሚለው የጉግል ጄሚናይ ፊቸር ምንድነው ከሌሎች ኤአይዎች የሚለየው ቅድም እንደነገርኳችሁ አማርኛን ኦልሞስት ለፐርፌክሽን በቀረበ መልኩ ማስጠቀም መቻሉ ነው። ስለዚህ እዚህ ጋር እንደፈለግን በአማርኛ መጠየቅ እንችላለን። አንተ ምን ማድረግ ትችላለህ ብዬ ብጠይቀው አሁን በፋስት ላይ ማለት ነው የሆነ ብዙም አናሊሲስ ሳያስፈልገው የሚሰጠኝ መልስ በጣም በቀላል አማርኛ ኦልሞስት ፐርፌክት ልክ በእንግሊዝኛ የምናገኛቸው መጥፎችን ማግኘት እንችላለን ማለት ነው። ጽሁፎችን ማዘጋጀት እና ማረም ይችላል። የፈጠራ ስራዎችን ኢሜጅ ጄኔሬሽን፣ ሚውዚክ ጄኔሬሽን ማድረግ ይችላል። ፕሮግራሚንግ ኮዶች መጻፍ ይችላል። ፋይናንስ እና ቢዝነስ ኮንሰልቲንግ እና አናሊሲሶችን መስራት ይችላል። ብዙ ነገሮችን ማድረግ ይችላል ማለት ነው። እነዚህን ይህንን በአማርኛ እና በሌሎች የሀገራችን ቋንቋዎች መጠቀም እንችላለን ማለት ነው። ሌላው እዚች ጋር ከጎን ላይ የምናየው ቻት ያደረግናቸውን ነገሮች ለማወቅ ነው። ከዚህ በፊት ቻት ያደረግናቸው ቻት ሂስትሪያችንን ለማየት እዚህ ጋር ሊስት ያደርግናል። ኤቭሪ ታይም ኒው ቻት ብለን ስንጀምር ያንን ቻት እዚህ ላይ ያንን ቻት እናስቀጥላለን። ጥያቄዎቻችን መልሶቻችን እዚህ ጋር ይሄዳሉ። ከዛ ኒው ቻት ስትነን እዚህ ጋር ሴቭ እየተደረገልን ይሄዳል ማለት ነው። ከዛ እየተመለሰን የፈለግነው እዛ ቻት ላይ የምንፈልገውን ነገሮችን እያሻሸልን መጠየቅ እንችላለን ማለት ነው። ስለዚህ እዚህ ጋር ያሉት የቻት ሂስትሪዎች ናቸው ማለት ነው። ዲስከስ
ዲስከስ አድርገንም የነበረውን ነገር ማወቅም ከፈለግን ደግሞ እዚች ጋር ሰርች አይኮኗ ላይ ክሊክ በማድረግ ስለምን ሰርች አድርጌ እንደነበረ ስለምን ቻት አድርጌ የነበረውን ደግሞ ኤአይ ሲስተሙን ጠይቄያቸው የነበሩትን ነገሮች እዚህ ጋር ሰርች አድርጌ ማውጣት እችላለሁ ማለት ነው። ሌላው በጣም ወሳኝ የጉግል ጀሚናይ ፊቸር ብዙ ሰዎች የማያውቁት አንድ ፊቸር አለ። እሱ ምንድነው? ጉግል ኤክስቴንሽንስ ይባላል። ጉግል ኤክስቴንሽን ማለት እንዳልኳችሁ ጉግል በጣም ብዙ ፕሮዳክቶች አሉት። ከጀሚናይ ደግሞ ከብዙ የጉግል ፕሮዳክቶች ጋር በቀላል ሊንክ ማድረግ ስለሚችል ኤክስቴንሽኖችን ተጠቅመን ኢሜይላችንን የፈለግነውን ነገር መጠየቅ እንችላለን። ከጂሜል ማለት ነው። ከጉግል ድራይቫችን ላይ ያሉትን ዳታዎችን በተመለከተ ብዙ ነገሮችን ማድረግ እንችላለን ማለት ነው። እሱንም እንዴት ነው የጉግል ኤክስቴንሽኖችን የምንጠቀመው የምለውን ለማየት እዚህ ጋር ታደርጋላችሁ። እዚህ ሰርች ቦክሷ ላይ ኦር ደግሞ ቻት ቦቷ ላይ ትመጡና አትን ትነካላችሁ። አትን ስትነኩ ከሞዴሎቹ ወደ ታች ወረድ ስትሉ እኔ ኮኔክት ያረባቸውና እስከዛሬ የተጠየቅኳቸው ኮኔክትድ አፕ ከጉግል ፎቶ ይባላል አለ። እዛ ጉግል ፎቶዋችን ሲንክ አድርገን የምናስቀምጥበትና ፎቶዋችንን በተመለከተ የፈለግነውን አይነት ጥያቄ መጠየቅ እንችላለን ማለት ነው። ለምሳሌ በ2018 ታህሳስ ወር የተነሳኋቸውን ፎቶዎች ያሳየኝ የኔን ፎቶዎች መርጠ ብቻ በዚህኛው ወር የተነሳቸውን ፎቶዎች አሳይ ልንሆን እንችላለን። ስለዚህ ይሄ ምን እያደረግን ነው? ከራሳችን ዳታ ጋር ኢንተግሬት አድርገናል ማለት ነው። ይሄ በጣም ምርጥ ፊቸር ነው ማለት ነው። እዚህ ጋር ከካሌንደራችን ጋር አትብለን ካሌንደራችን ስንመርጥ ካሌንደራችን በተመለከተ የፈለግነውን ነገር ቻት ቦቱ ላይ ልንጽፍለት እንችላለን ማለት ነው። ጉግል ካሌንደር ስለዚህ ጉዳይ መቼ ነበር ቀጠሮ ያዝኩት ወይ ደግሞ ይሄኛው ቀጠሮ የስንት ሰዓት ነው ብለን እዚህ ቻት ቦቱ ላይ መጠየቅ እንችላለን ማለት ነው። ናቹራል ላንጉዌጅ አሁን እንደምናወራው አድርገን መጠየቅ እንችላለን ማለት ነው። ታስኮቻችንን፣ ጂሜሎቻችንን፣ ጉግል ዶክመንቶቻችንን ያስቀመጥንበትን እዛ ጋር ያሉን ጥያቄዎች እንዳለ ጉግል ድራይቭ፣ ጉግል ሆም ከኤቭሪ ጉግል ፕሮዳክቶች ጋር ሊንክ ይደረጋል ማለት ነው። ለምሳሌ ያክል ጂሜል ልበልና ምን ልበለዋል? ለምሳሌ ባለፈው ወር ከተላኩልኝ መልእክቶች መካከል ስለ ስራ ቅጥር የሚያወራ ካለ ነገረኝ ብዬ ልጠይቀው። ይሄ ምን ያደርጋል? ጂሜል ላይ ገባና ጂሜልን አንብቦ ይሄንን እየተመለከተ መረጃ ካለ ይሰጠኛል። ሌላው በጣም ምርጥ ፊቸር ሳልጠቅስላችሁ ማለት የማልፈልገው ካንቫስ የሚባለው ፋንክሽናሊቲ ነው። ካንቫስ ላይ ምንድነው የምናደርገው? ልክ አሁን ዋናው ቻትቦት ላይ ጥያቄ ጠይቀን እዛው መልሱልን እንደምናየውላ ከጎን ይከፍትላችሁና እዛ ጋር ደግሞ እናንተ መልሶቹን ኤዲት እያደረጋችሁ ኢንተራክቲቭ በሆነ መልኩ መታዩበት ነው ማለት ነው። ካንቫስን ለመጠቀም እዚች ቱልስ የምትለው ላይ ክሊክ ታደርጉና ካንቫስ የምትለውን ጥያቄ ትጽፋላችሁ ማለት ነው። ለምሳሌ በተለይ ኮዲንግ ምናምን የምትሰሩ ሰዎች ካላችሁ ምን ብዬ ልጠይቆ? ለምሳሌ አርቲፋክትስ ኤግዛምፕል ልበለውና አሁን ጥያቄ ስለመጣልኝ ነው። እንዲህ ስለው ምን ያደርጋል? እዚች ከጎን ጋር ይከፍትልንና ፕሪቪው የምናደርግበት ከነ ኮዱ እያንዳንዱ ኮድ እዚህ ጋር ቢሆን ኖሮ ቀጥታ ማንበብ ብቻ ነበር የምናደርገው፣ ምንም አናደርገው፣ ወይ ደግሞ ወደ ሌላ ቦታ ወስደ ነው ያንን ነበር ኤዲት የምናደርገው። አሁን ግን ከጎን ይከፍትልና እያንዳንዱ እንደፈለግነው ኤዲት ማድረግ እንችላለን። ከዛ ፕሪቪው ላይ ማድረግ እንችላለን ማለት ነው። ሌላው ጥሩ ፊቸር እንደዚህ አይነት ነገሮችን ሰርታችሁ ፐብሊሽ ከማድረጋችሁ በፊት ደግሞ ሰዎች አስተያየት እንዲሰጡላችሁ ከፈለጋችሁ ይሄን በዚህ መልኩ የሰራችሁትን ኢንተርፌስ ወርድ ምንም አይነት ነገር ሊሆን ይችላል ለሰዎች ሼር አድርጋችሁ ኮሜንት እንዲሰጡበት ከፈለጋችሁ እቺን ሼር የምትለውን በተን ክሊክ በማድረግ ሼር ስትሉ ሊንክ ጀነሬት ያደርግላችኋል። ፐብሊክ የሆነ ሊንክ ማለት ነው። በዛ ሊንክ ያንን ሊንክ አክሰስ ማድረግ የሚችል ሰው ሁላ እናንተ የጠየቃችሁትን ጥያቄ አይቶ መልሱ እንዲህ ነው የምታየው ብለውን እንትን ይሰጣቸዋል ማለት ነው። እዚህኛው ሊንክ ናት። እቺ ሊንክ ኮፒ ሊንክ አድርጋችሁ በሊንክዲን፣ ፌስቡክ፣ ትዊተር፣ ሬዲት ላይ እናንተ ሼር ማድረግ ትችላላችሁ። ወይ ደግሞ ቀጥታ ለዛ ሰው ልካችሁለት እዚህ ሊንክ ስገባ እዚህ እናንተ የምታዩትን ማየት ይችላል ማለት ነው። እሺ ብዙ ሰዎች ኤአይ ሲስተሞች አንዳንዴ ሞኝ መልስ ነው የሚሰጡት ሲሉን ሰማሁ። እውነታው ግን ብዙውን ጊዜ ኤአይ ሲስተሞች ሞኝ ስለሆኑ ሳይሆን ሞኝ የሆነ ጥያቄ ስለምንሰጣቸው ነው። ሲሆን ደግሞ ጉግል ጀሚናይንም ሆነ ሌሎች ኤአይ ሲስተሞችን እንዴት በብቃት ማዘዝ እንደምንችል ልንገራችሁ። ብዙዎቻችሁ ፕሮምፕት ኢንጂነሪንግ የሚል ቃል ሰምታችሁ ሊሆን ይችላል ብዬ አስባለሁ። ይህም ማለት እንግዲህ ከኤአይ ሲስተሞች የምንፈልጋቸውን ትክክለኛና ጥራት ያለው መልሶችን ለማግኘት የምንሰጣቸውን ትዕዛዝ ወይም ጥያቄ የማቀናየትና የማሳመር ጥበብ ነው ማለት ነው። ልክ አንድ ጎበዝ ሰራተኛ ስራ ልታዙት ፈልጋችሁ በትክክል ካልነገራችሁት ስራውን እንደሚያበላሸው ሁላ የኤአይ ሲስተሞች መልስ ጥራት የሚወሰነው በምንሰጣቸው ትዕዛዝ ጥራት ልክ ነው። አንድ ፕሮምፕት ወይም ደግሞ ትዕዛዝ ውጤታማ እንዲሆን ሶስት ዋና ዋና ነገሮች ሊኖሩት ይገባል። የመጀመሪያው ጎል ወይም ደግሞ ታርጌታችን ነው። ሁለተኛው ደግሞ ስታይል ወይም ደግሞ ቶን ነው። ሶስተኛ ፎርማት ወይም ደግሞ ቅርጽ የምንለው ማለት ነው። ጎል የምንለው ኤአይ ሲስተሞች በትክክል ምን እንዲያደርጉልን የምንፈልገው ነው። ስታይል ማለት ደግሞ መልሱ በምን አይነት ስሜት በምን አይነት መልኩ ይቅረብላችሁ ነው። በቁም ነገር፣ በአስቂኝ ሁኔታ፣ እንደ ፕሮፌሽናል ወይስ ልክ እንደ ቅርብ ጓደኛ። ቅርጽ ደግሞ መልሱ እንዴት ይምጣ፣ እንዴት ይታይላል፣ ያ ጀነሬት የሚደረጉ መልስ እንዴት ይታይ፣ በዝርዝር በቴብል ወይስ በአጭር አንቀጽ በፓራግራፍ ብለን ዲሳይድ የምናደርግለት ነው ማለት ነው። ስለዚህ እነዚህ ሶስት ዋና ዋና ነገሮች ማወቁ በጣም ጠቃሚ ነው ማለት ነው። ሌሎች ሶስት አድቫንስ የሆኑ ምስጢሮችን ልንገራችሁ በዚህ ጋር ያዥ። የመጀመሪያው ማንነትን መስጠት ነው፣ ወይም ደግሞ በእንግሊዝኛው አሳይኒንግ ፐርሶና የሚባለው ማለት ነው። ለጄሚናይም ሆነ ለአጠቃላይ ለኤአይ ሲስተሞች ማንነትን ስትሰጡ መልሱ በጣም ጥራት ያለው ይሆናል። ይህ ማለት እንደ ከሌ ሆነ፣ እንደ ኤክስፐርት ሆነ፣ እንደ አማካሪ ሆነ፣ እንደ ጓደኛ ሆነ፣ እንደ ቤተሰብ ሆነ ብለን
ማንነትን ነው የምንሰጠው ማለት ነው። ሁለተኛው ነገር ደግሞ አውድ ወይም ደግሞ ኮንቴክስት መስጠት ነው። ባይ ዲፎልት ኤአይ ስለእናንተ ምንም ነገር አያውቅም። ስለዚህ በደንብ ጥሩ የሆነ መልስ ለማግኘት ዝርዝር የሆነ መረጃዎች መስጠት አለበት። ሶስተኛው ቲፕ ደግሞ ምሳሌዎችን መስጠት ነው። ፊሻት ፕሮምፕቲንግ ይባላል። እኛ የምንሰራበትን ወይ ለእኛ የምንሰራው መልክ ነግረ ነው እሱም ደግሞ በዛ መልኩ መልሶችን እንዲሰጠን የምንጠይቅበት ሁኔታ ነው ማለት ነው። ስለዚህ እንደዚህ አይነት ነገሮችን እያቀናጃችሁ የተሻለ ውጤት ማግኘት ትችላላችሁ ማለት ነው ከኤአይ ሲስተሞች። እነዚህን ሁሉ የፕሮምፕቲንግ ጥበቦችን ባካተተ መልኩ ይህን ምሳሌ ለመስጠት ያክል እንደ አንድ የታሪክ መምህር ሆነ እንሰጥ ነው ፐርሶና ማንነት ሰጥ ነው ማለት ነው። ለስምንተኛ ክፍል ተማሪዎች በሚገባ መልኩ ታርጌቱ ማን ነው? ለስምንተኛ ክፍል ስለ አድዋ ጦርነት 3 ዋና ዋና ድሎችን በነጥብ አስቀምጥልኝ። በነጥብ ምንድነው አውትፑቱ እንዴት ይታይ የሚለውን እንደዚህ ነገሮችን ጥራት ያለው ትዕዛዝ ከሰጣችሁ ጥራት ያለው መልስ ታገኛላችሁ ማለት ነው። ኢሜጅ ጄነሬሽን ጋር ደርሰናል። እንግዲህ በዚህ ቪዲዮ ውስጥ ኢሜጅ ጄነሬሽን ለብቻው እንደ አንድ ሞጁል ያየንበት ምክንያት በዚህ በዲጂታል ዘመን ሰዎች መረጃን ከሚለዋወጡባቸው ትልቁና ዋነኛው መንገድ በኢሜጅ ወይም በቪዲዮ ነው። ነገር ግን ዝም ብላችሁ ፎቶ ጄኔሬት አድርግልኝ፣ ኢሜጅ ጄኔሬት አድርግልኝ ከማለታችን በፊት እነዚህን ኢሜጆች ኳሊቲ የሆነ አውትፑት እንዲኖረን ዋና ዋና የሚባሉ ቤዚክ የሆኑ እውቀቶች ሊኖረን ይገባል። የመጀመሪያው ነገር የመብራት አጠቃቀም ነው። which is lighting ማለት ነው። ምስሉ በጠራራ ፀሐይ ይሁን በጨረቃ ብርሃን ይሁን ወደ ማታ ይሁን በምን መልኩ ነው ላይቲንጉ መሆን ያለበት እዛ ኢሜጅ ኦር እዛ ቪዲዮ ላይ። ላይቲንግ ሲባል ምን አይነት የላይቲንግ አይነቶች አሉ የሚሉትን ማወቅ ያስፈልጋል ማለት ነው። ሁለተኛው ነገር ደግሞ ካሜራ አንግል ነው። ምስሉ እንዴት እንዲቀረጽ ወይ ደግሞ እንዲታይ ነው የምትፈልጉት? በርድስ አይ ቪው ከላይ ማለት ነው ወይስ ቀረብ ብሎ ክሎዝ አፕ ሻት የሚባለው ማለት ነው፣ ወይስ ከጎን ወይስ ብለርድ አይነት ነገር ሆነ እንዴት እንዲሆን ነው ካሜራው እንዲሆንላችሁ የምትፈልጉት? እነዚህ ቤዚክ ነገሮች ማወቃችሁ ጥያቄዎቻችሁን ስትሰጡት የበለጠ አኩሬት እንድትሆኑና አኩሬት የሆነ ኢሜጅ እንድታገኙ ይረዳችኋል ማለት ነው። ሶስተኛው ደግሞ የስዕሉ ስታይል ነው። ፎቶ ስታይል ኦር ደግሞ ኢሜጅ ስታይል። ብዙ አይነት የኢሜጅ ስታይሎች አሉ። ካርቶን አለ፣ ሪያሊስቲክ አለ፣ ሲኒማቲክ አለ፣ አኒሜሽን አለ፣ የቬክተር አርት የሚባል አለ። ብዙ አይነት የኢሜጅ አይነቶችን ጄኔሬት እንዲያደርግላችሁ ትፈልጋላችሁ። እነዚህ ነገሮች ካወቃችሁ በዚህ መልኩ ይሄንን እንደዚህ አይነት ጄኔሬት አድርግልኝ ስትሉት መሆን ታለቁትን ነገር እያገኛችሁ ትሄዳላችሁ ማለት ነው። እሺ ጄሚናይ ውስጥ እንዴት ነው እነዚህን ኢሜጆች ጄኔሬት ማድረግ የምንችለው? ይህንን አሁን ላሳያችሁ። ኢሜጅም ጄኔሬት ለማድረግ እዚህ ቻት ኮዱ ላይ እንመጣና ምንድነው የምናደርገው? የመጀመሪያው ሪኮመንድ የሚደረገው ወይ እዚህ ዳት ቱልስ ላይ ተገቡና ክሬት ኢሜጅ የምትላለች ክሬት ኢሜጅ የምትለው ላይ ታደርጋላችሁ ማለት ነው እዚህኛው ጋር። ከዛ የኢሜጅ ስታይሎችን ሪኮመንድ ያደርጋችሁ ያሉትን ስታይሎች ማለት ነው። ስለዚህ ካሉት ስታይሎች ውስጥ የሆነ እናንተ የምታዙት በዚህ መልኩ ምሎትም እንደዚህን ቴምፕሌቶች ላይ ቤዝ አድርጎ እንዲያወጣላችሁ ከፈለጋችሁ ትመርጣላችሁ ማለት ነው። አይ በራሴ ነው ካላችሁ ደግሞ እዚሁ ራሳችሁ ትስባላችሁ ማለት ነው። ሌላ ኦፕሽን ደግሞ እዚህ ጋር ከታች ላይ ክሬት ኢሜጅ የምትላለች እሷን ክሬት ኢሜጅ ላይ ነክቼ የሚፈልጉን መጻፍ ይችላሉ ማለት ነው። መጀመሪያ ላይ የምናየው ፕሮምፕት የኢትዮጵያ ሴት ብለን ብቻ እንስተው አንድ የኢትዮጵያን ሴት ክሬት እንዲያደርግልን ፈለገ። ይህንን ኢሜጅ ነው እንግዲህ የኢትዮጵያ ሴት ብለን ስንጠይቀው እየሰጠን ማለት ነው። እንዴት ደግሞ ሞር ዲስክራይብ ስናደርግ ኢሜጃችን ደግሞ ፕሮምፕታችን ደግሞ ዲስክራይብ ስናደርግ ምን ሊመስል እንደሚችል ደግሞ እኔ እዚህ ጋር ምን አደረግን? አንድ በፈገግታ ቡና እያፈላች ያለች የኢትዮጵያ አሮጊት ሴት አሮጊት የምትፈልገው ፎቶ ሪያሊስቲክ የሆነ ሞቅ ያለ የፀሐይ ብርሃን ጎልደን አወር ላይት የሚባለው ማለት ነው የተነሳ የባህላዊ ልብሷ ጥለትና የቡናው ሲኒዎች በግልጽ የሚታዩበት ባለ 16:9 ማለት ነው የሬሾ ማለት ነው የቪዲዮ ሬሾ የሆነልኝ ስላለኝ ልበለው እስኪ። ይህ ነው እንግዲህ ውጤቱ። የቅድሙና የአሁኑን ኮምፔር ማድረግ ይቻላል። እንዴት ምስሎች በግልጽ እንደሚታዩ የምንፈልገውን ዲቴል እያንዳንዳን ነገር ዲቴል በሰጠን ቁጥር እንዴት የተሻለና ጥራት ያለው ኢሜጅ ማግኘት እንደምንችል ማሳያ ነው ማለት ነው። በጣም ደስ የሚለው ነገር ደግሞ የትኛውም ኤአይ ሲስተም ላይ እስካሁን ባለው ሁኔታ ማለት ነው የአማርኛ ቴክስቶችን ምስል ላይ እና ቪዲዮ ላይ በትክክል ጀነሬት ማድረግ የሚችል አላገኘው ነው ያወቀው የለም። ስለዚህ ከዚህ በላይ የምንመርጥበት ምክንያት አይኖርም ማለት ነው። ጉግል ጀሚናይ የትልቁ ምክንያት ሊሆን ነው። እዚህ ጋር ልብ ማለት ያለባችሁ እንግዲህ የጉግል ቪዲዮ ጀነሬሽን ሞዴል ቢዮ የሚባለው ነው ቢዮ 3 ነው የሚባለው። እሱ ፍሪሊ አቬይለብል አይደለም። እሱን እንዴት የጉግልን ቢዮ 3 ሞዴል ተጠቅመን ቪዲዮ ጀነሬት ማድረግ እንደሚችል ማወቅ የምትፈልጉ ሰዎች ካላችሁ በኮሜንት አሳውቁኝና ሌላ ጥሩ ቪዲዮ ሰራላችኋለሁ። እሱ ላይ ዌዎች አሉ እነዛ ሞዴሎች አክሰስ የምናደርግበት ፍሪሊ አክሰስ ማድረግ የምንችልበት ዌዎች አሉ። እሱን ሰራላችኋለሁ ማለት ነው። አምስተኛ ሞጁል ላይ ደርሰናል። እንግዲህ ጥንቃቄ፣ ደህንነትና ኤቲክስ ኦር ደግሞ ስነ ምግባር ላይ ማለት ነው። ኤአይ እጅግ ምርጥ ሲስተም ነው። እንደ ማንኛውም ሲስተም ግን አጠቃቀማችን ካላሳመርን አደገኛም ሊሆንብን ይችላል። ብዙ ሰዎች ኤአይ የሚናገራቸው ነገሮች ሁሉም ነገር እውነት ይመስለዋል፣ ወይም ደግሞ የግል መረጃቸውን አሳልፈው የሚሰጡ ብዙ ሰዎች አሉ። እንግዲህ እስካሁን ያየናቸው ፈንክሽናሊቲዎች ህይወታችን ስራችንን በእጅጉ የሚያቀሉ መሆናቸው ግልጽ ነው። በመጨረሻም ይህንን ቪዲዮ ከመጠናቀቃችን በፊት ይህንን ቴክኖሎጂ ስንጠቀም ራሳችን ከስህተትና ከመረጃ ስርቆት እንዴት እንደምንጠብቅ ልንገራችሁ። የመጀመሪያውና ዋነኛው ነገር ሃሉሲኔሽን የሚባል ነገር አለ። ኤአይ አንዳንዴ በጣም እርግጠኛ ሆኖ በደንብ ይዋሽ ወይም የሌለ መረጃ ሊፈጥር ይችላል። ይህ ነው እንግዲህ ሃሉሲኔሽን የሚባል። እንዳልኳቸው ኤአይ የሚሰራው በፕሪዲክሽን ነው። ፓተርኖችን ፕሪዲክት በማድረጉ ከተማራቸው ነገሮች ማለት ነው። ኢንኬዝ የማያውቃቸው ነገሮች ካሉ ለዛ ነገሮች እኛ ለጠየቅነው ነገር የሚቀራረቡ ነገሮችን
የወርዶችን ኮምባይን እያደረገ ኮምፕሊትሊ ፎልስ የሆነ መረጃ ሊሰጠን ይችላል። በጣም መጠንቀቅ ያስፈልጋል። በተለይ በሕክምናና በህግ አካባቢ የሚሰጣችሁ መልሶች ደብል ቼክ አድርጉ። ይህንን መረጃ ከየት ነው ያገኘው ብላችሁ ብትሉት ሪል ታይም ኢንተርኔትን አስሶ ካለ ያንን መረጃ ሊሰጣችሁ ይችላል። ሌላው ነገር ደግሞ ማወቅ ያለባችሁ ለኤአይ የሚሰጧቸው መረጃዎች ኤአይ ሲስተሙን ለማሰልጠን ሊውሉ እንደሚችሉ ነው። ይህም ደግሞ ፕራይቬሲያችንን የሚጋባ ሊሆን ይችላል። ስለዚህ የባንክ ቁጥራችሁን ሆነ የእናንተን ስም፣ የቤተሰባችሁን ስም፣ ልጆቻችሁ የሚማሩበትን ትምህርት ቤት ስም፣ እናንተን አይደንቲፋይ ሊያደርግ የሚችል ፓስወርዳችሁ ምን ጨምሮ ለኤአይ ሲስተሞች ባሰጡ ይመከራል። ሌላው ደግሞ አድሎና ጥፍን ጥላቻ ነው። ይሄ ኤአይ ቢያስ ይባላል። ኤአይ የሰለጠነው በሰው ልጅ መረጃ ስለሆነ የሰው ልጆች ደግሞ ጭጥን ጥላቻዎችን እያሳዩ ኖረዋል፣ ሊያሳዩም ይችላሉ። ስለዚህ ኤአይ ደግሞ የተማረውን ሊያንጸባርቅ ይችላል። ያንን መልሶች ውስጥ ሊያካትት ይችላል። ስፔሻሊ ሪሰርች አካባቢ ስትሰሩ የባያስ የሆነ ሪሰርች አውትፑት እንዳይኖራችሁ መጠንቀቅ አለባችሁ ማለት ነው። እንግዲህ የጄሚናይ ሙሉ ስልጠናችን ይህንን ይመስላል። ከዛሬ ቪዲዮዎቻችን እንግዲህ የተማራችሁት ነገር ካለ ኮሜንት ላይ ብታሳውቁኝ ደስ ይለኛል። ይህንን ቪዲዮ ደግሞ ላይክ እያደረጋችሁ ቻናላችንን ሰብስክራይብ አድርጋችሁ ለሌሎች ጓደኞቻችሁ ሼር ብታደርጉ ደስ ይለናል። በሌላ ቪዲዮ እንግዲህ እንዲሰራላችሁ የምትፈልጉትን ጉዳይ ካለ ብታሳውቁኝ ደስ ይለኛል። ማስተካከል ያለበት ነገሮችም ካሉ ሀሳቦቻችሁን ብትሰጡኝ በጣም ደስ ይለኛል። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው፣ ሰላም ሁኑ።